ይሄን ካረኩ በኋላ run module yes look ምን አይሆንም ፕሪንትን መስጠት አልችልም ፕሪንት ምረት የሚለው ነው ኤረር ስለሆነ because ድምጽ ሰምቻለሁ ምን አለ okay ይትባረክ ዲያ I saw your hand Mr. I have a question. Single quotation እና double quotation ሲሆን የሚመጣው outcome difference ምንድን ነው? ምንም ዲፈረንስ የለውም ማለት ለመናገር ሌሎች ፕሮግራሚንግ ላንጉጆች ላይ በት ሲንግል ካራክተር በብዛት ሲንግል ነው ማይክል ምን ደረጋ መሰለህ my sex then ብለህ በኤም እና በኤፍ መካከል ከሆነ መጠቀም ያለብህ ስሞል ነው ግን ይሄም ቢሆን የሚከለክል ህግ የለውም then ይሄን ወስጂ my sex 2 ብዬ ደግሞ የኛው ኤፍ ሰጣሁት so print my sex is capital then my sex again if I say my sex 2 run ባረገው ይሄንን ፕሮግራም run module then yes okay ያን አላስተካከልኩኝ የቀደሙ ማን የሚለው print የሚለው because this is synthetically error ስለሆነ እሱ ካጠፋው በኋላ run then run program look no problem maybe double quote አላረኩት ማለት yes in double quote አርጋ ዲፈረንሱን በማየት ከፈለጉ double quote then run again run module look no problem ምንም አይነት distinction የለውም ግን what is advised is ብዙ ጊዜ ፕሮግራሚንግ ላንጉጆች ረጅም ሴንቴንስ ረጅም ከሆነ በደብል ኮት ቢሆን የሚላለ ፓይተን ላይ ግን ምንም አይነት ዲፈረንስ አላየሁበትም ኦኬ ሶ ይሄ ነው ከሪዘርቭ ወርድ ምናልባት አንዳንድ ኤረሮች ላሳያችሁ እዚህ ጋር ተመልከቱ እዚህ ላይ ማይ ሴክስ የሚለው ላይ አንድ ሲንግል ስፔስ ጨመርኩበት ይሄ ሲንታቲካሊ ምንድነው ኤረር ነው ረን ሞጁል ብለው ረን ሞጁል look unexpected indent አይቻልም ፓይተን በዋናነት ስፔስን ለምን እንጠቀምበት የሆነ ኮድ ካታጎሪን አይደንቲፋይ ለማድረግ ነው የሚጠቀምበት ነው ይህን መጠንቀቅ ነው ሌላ ነገር ምንም ነገር የለበትም ግን ወደ ኋላ ስንሄድ አንደኛውን ውስጥ ያራይ ስለምንሄድ የዛኔ በደንብ ታውቃላችሁ ሌላው ከዚህ ጋር ተያይዞ የሚመጣው ኔምድ ኮንስታንት ነው ኦልሞስት ይሄኛው ዝብላችሁ ኮንስታንት ነው የሚሉት ግን በፓይተን እና በሌሎች ፕሮግራሚንግ ላንጉጆች ላይ የፓይተን ኮንሴፕት የኮንስታንት ያውንም ልጅ ነው ዮርዳኖስ ኦኬ you can proceed ጥያቄ ካለህ ወይም ካለሽ በስተት ነው አይደለም ኦኬ እሺ ቅድም ኮድ ጻፍክ የተሳሳተ ኮድ ጻፍክ ከዛ ላይ ከታች ደግሞ ትክክል ኮድ ጻፍክ ከዛ ላይ ራን አላረገውም በትክክል እስከ ከመሳሳት በፊት ያለውን ለምን አድርጎ አያሳየኝም ነው አይደል ይኸውልህ ፓይተን ባለፈው ስናወራ ኢንተርፕሬትድ የሆነ ፕሮግራሚንግ ላንጉጅ ነው ኢንተርፕሬትድ የሆነ ፕሮግራሚንግ ላንጉጅ ስለሆነ በዋናነት አይተህ ከሆነ ሼሉ ላይ እንደዚህ ነገር ሊያሳይ ይችላል ወይም እስቲ ወደ ላይ ልመለስ ታያ ፓይተን ኢንተርፕሬትድ የሆነ ስለሆነ ኢንተርፕሬትድ የሚለውን ባለፈው ስናወራ ካስታውሳችሁ ምን ነበር ላይን በላይን ነው የሚሰራው ብለን ነበር ሶ የመጀመሪያውን ላይን ሰራው 5ን ፕሪንት አደረገ again ከዛ በኋላ ምን ሄሎ ክላስ የሚለውን ፕሪንት አደረገና ቀጣይ ሲሄድ ፕሪንት የሚለውን በስተት የሰጠውትን የኪወርድ እንደ ቫሪያብል እንደ አይደንቲፋየር መጠቀምን ዲቴክት ሲያደርግ ምን አደረገ ይራራ ማለት ነው ሶ ላይን በላይን እየሰራ ሲል ከዛ በታች ያለውን ግን አይሰራም ለምሳሌ ከታች ያለው ኮድ ትክክል ቢሆንም ላይን በላይ ኢንተርፕሬት ያደርገ ስለሚሄድ ለመቀጠል የላይኛው መስመር ምን ወስራበት ኮሬክት ኮነ ወደታችኛው መስመር ነው ሶ
ታች ላይ ያሉትን በትክክል ኤም እና ኤፍን ብሰራም ከላይ ያለው ፕሪንት የሚለው ኢረር ስለነበር ኤም እና ኤፍን ዲስፕሌይ አላደረግም። ትልቁ ምክንያት ኢረር ከገጠመው ኮድ ወይም ፕሮግራማችሁ ላይ ኢረር ካለበት ላይን በታች ያለውን አይሰራውም። በዋናነት ምክንያቱም ያ ነው። ግልጽ ነው ዮርዳኖስ? ግልጽ ነው። መልካም ልቀጥል። ከዛ እንግዲህ ኔምድ ኮንስታንት ነው። ልክ በሌላ ፕሮግራሚንግ ላንጉጅ ኦልሞስት በሁሉም ኮንስታንት የሚባል ቫሪያብል አለ። በስቲ ይሄ ከስላይዱ ልቀጥል። ኮንስታንት ቫሪያብል አር ኢትስ ሲሚላር ቱ ቫሪያብል then a memory location that has been given a name ስም የተሰጠው ነው። then unlike the other variable their content should not be changed። እንደ ሌሎቹ ቫሪያብሎች ቅድም ኤክስን አይታችሁ ከሆነ initially I give the value 5 then 20 then 200 it can vary but ቫልዩ እንዳይቀያየር የምንፈልገው ቫሪያብል ካለ ምን ማድረግ እንችላለን ነው ያን ማስደረግ እንችላለን። እውነት ለመናገር ግን በፓይተን however as like the other programming language in Python there is no built-in const የሚባል keyword የለም። so cannot keyword create truly unchangeable value። በፓይተን በአግሪመንት ነው የሚሄደው። ለምሳሌ በሲ ፕላስ ፕላስ ምን ማለት ይችላል? ለምሳሌ ባሳያችሁ ኮንስት ብዬ ራሱ አውቶማቲካሊ ያደርጋል ፓይ then ብዬ 3.14 ይሄንን ሰጠሁት ማለት ኮንስት የሚል ኪወርድ ቢውልት ስላለው በፓይተን ውስጥ ምን ስላለ በሲ ፕላስ ፕላስ ይሄ ኪወርድ ስላለ ምን ያደርግልኛል? ፓይን ቫልዩ ወረድ ብዬ ልቀይር ብል ይከለክለኛል። በፓይተን ግን ይሄ የለም። ሰው ምንድነው የሚያደርገው? ኢንስቴድ ኮንስታንት መሆኑን ለማሳወቅ የምንጠቀመው ኦፕሽን ነው ኔሚንግ ኮንቬንሽን እና የታይፕ ሂንት ነው ያለው። ምንድናቸው የሚሉትን ነገሮች አንድ አፋችሁ ላይ ትንሽ ስለል ይሄን ጭምር ያለው አይ ቲንክ አሁን የመጀመሪያው በፓይተን ኮንስታንት ነምበርን እንደ አግሪመንት ነው የምንጠቀመውና ኔሚንግ ኮንቬንሽን አለ። just to sign that variable is constant the developer use all capital letter with underscore separated words። ምንድነው የእናንተን ፕሮግራም ለሚያነብ ሰው እንደ ኮንስታንት ነምበር እንዲረዳላችሁ ምን አድርጉት ነው በካፒታል ሉክ። ይሄ ሆነ ማለት ግን መቀየር አይቻልም ማለት አይደለም። ፓይተን እርግጥ አድርጎ ምን አይጠቀምም ኮንስታንት ነምበርን እንትን ለማለት በደንብ ክሊርሊ ለመከልከል የራሱ የሆነ ቢልቲን ፋንክሽን ስለሌለው እንደ ኮንቬንሽናል አግሪመንት በካፒታል ሌተር አደረጋችሁት ማለት ይሄን የሚገባው ፕሮግራመር ከመጣ ኦኬ ይሄ ማለት ኮንስታንት ቫልዩ ነው፣ ፓይ በካፒታል ነው፣ ይሄ ማለት ኮንስታንት ነው ይላቸዋል። አዘር ሌላ ሁለተኛ የሚሆነው የታይፒንግ ሂንት ነው። ሜቢ ዩዚንግ ፋይናል በት ፍሮም በሚል የፓይተን ፋይል ላይ አምጫልኝ ነው then from typing import final then ፓይን እንደ ፋይናል ሰጣችሁ። ከዛ ይሄ አሁንም ለፕሮግራመሩ ለማሳወቅ ነው። ስቲል ግን ምን አለው while python is still አለው reassigning the at runtime reassign ማድረግ ይፈልጋል። እንደ ሌሎቹ ስትሪክት የሆነ ህግ የላቸው። ሜቢ እንደ ፓይቻርም then ይሄ ማይፓይ የሚባሉት አይዲዎች ኢረር ፍላግ ያመጣሉ ነው የሚለው። እሱን እንግዲህ ቼክ ማድረግ ይችላልላችሁ። ኤኒዌይስ ስትሪክት የሆነ ነገር የለም። ኮንስታንት ማለት በፕሮግራሚንግ ላንጉጅ አንዴ ዲፋይን ካደረጋችሁ በኋላ ቫልዩ እንዳይቀየር የምትፈልጉ ከሆነ ትጠቀማላችሁ ነው። ፓይተን ግን ስትሪክት የሆነ ህግ የለው፣ ኮንቬንሽናል የሆነ አፕሮች ያለው ነው። ሌላው ፕሮግራሚንግ ላይ ሊትራልስ ይባላል። ኦልሞስት ሊትራልስ ማለት ኢት ማይት ቢ አንኔምድ የሆነ ኮንስታንት ኦር ማጂክ ነምበር ነው። ጀስት ኖት ጊቭን ኤ ኔም the value you see literally the value you are ለምሳሌ after tax የሚለውን እዚህ ጋር የምሰጠው ቫልዩ ሰጥቼዋለሁ። እዚህ ጋር ይሄ ቫልዩ እዚህ ጋር ያለው በሙሉ ምንድን ናቸው? ሊትራል ቫልዩ ይባላሉ። ፊት ለፊት እንደምታያቸው የተቀመጡ ቫልዩዎች ናቸው። there is no given name for them then እነዚህ ምንም ቁጥሮች ፊት ለፊት ምታቸው as it is ዲስፕሌይ የሆኑት ሊትራል ቫልዩ ነው የሚባሉት ነው። then በፕሮግራሚንግ ውስጥ ሌላው በጣም ወሳኝ የሚባለው ኤክስፕሬሽን ነው። ኤክስፕሬሽን is a combination of value ማለት የሆነ ኤክስፕሬሽን ማለት it's a combination of value የሆነ ቫልዩ አለው፣ የሆነ ቫሪያብል አለው፣ የሆነ ኦፕሬተር አለው። then ይሄ ቫልዩ ሰም ቫልዩ ነው፣ ቫሪያብል ነው፣ then ኦፕሬተር አለው። በሴንቴንስ ወይም ላይን ነው። ይሄ ሆነ ማለት የአሳይመንት ስቴትመንት ነው ወይም ኤክስፕሬሽን ነው። what about this one? ይሄ የአሳይመንት with assignment and mathematical addition operation ይሄ ማለት የአሳይመንት with expression ማነው ኤክስፕሬሽኑ the value x will
added with 2 then assign 4 again for the variable x ይሄ print statement ነው print statement እስኪ ብዙ ናቸው almost expression simply ግን expression ማለት its expression is a combination of value variable and operator ሲሆን expression ማለት ነው ይሄን አይተናል የአሳይመንት ስቴትመንት የፕሪንት ስቴትመንት but የአሳይመንት with expression ነው because it contains what variable operator እና value ስለያዘ የአሳይመንት ኦፕሬተር አይ ቲንክ ክላስ የተጀመረ ቀን ነው የነገርኳችሁ ኢዚ ኢኳል ቱ የምትሉት በማቴማቲክስ እስከዛሬ የምታውቁት የፕሮግራሚንግ ኢትስ ኮንቨርትድ ቱ አሳይመንት ኦፕሬተር ነው an assignment statement is assign the value to the variable በዚህ ጊዜ ሆነ ማለት the value 5 is assigned for the variable x ማለት ነው ያ ማለት ኮምፒውተር ሜሞሪ ላይ አንድ የሆነ 5 የሚቀመጥበት ኦብጀክት አለ ያን ኦብጀክት ወይም ኤክስ የሚባል ኦብጀክቱን ሪፈር የሚያደርግ ይሄን ሰማያዊ የሆነ ኦብጀክት ሪፈር የሚያደርግ ቫሪያብል ኔም አለ እዛ ላይ ስንት አስቀምጣችሁ 5ን አስቀምጣችሁ then what about this expression the value of x the previous value x which means 5 is added with 1 and assigned for the variable x ማለት ነው እንደዚህ ሲሆን then የቤዚክ ፎርሙ ይሄ ነው ቫሪያብል ይኖራል ከዛ ምን with assignment operator እንታረጋላችሁ ኤክስፕሬሽን ትሉታላችሁ የአሳይመንት ስቴትመንት ላይ ሌሎች ተጨማሪዎች ኤግዛምፕሎች አሉ look for example we assign a value to a variable using the assignment operator the assignment statement consists of the expression on the right hand and the variable stored the result look for example here is the expression which means 3.9 multiplied by x then x will multiply by the result of 1 minus x then ይሄ ኤክስፕሬሽን በራይት ሃንድ ሳይድ ያለው on the box ያለው it will be evaluated first and assign the value for a variable x በራይት ሃንድ ሳይድ ያለው ከተሰራ በኋላ ነው ለቫሪያብሉ አሳይን የሚደረገው እንዴት ነው ይሄ የሚሰራው እንግዲህ በማቴማቲካሊ የምታውቁት ነው በፓረንቴሲስ የሚባለው ወይም በብሬስ ያለው ቀድሞ ይሰራ ነው then ከዛ በኋላ በማቴማቲካል ፕሬሲደንስ መሰረት ይሰራል ይሄ የቦር ማስግ ማለት እሱን የሚያሳያችሁ ቫልዩዎች አሉ ሉክ ይሄን ብንጽፍ then x currently the value of x is 0.6 now assume that the value of x is 0.6 or we do have the variable called x then x isn't this one 0.6 so if you write the another expression then 3.9 multiplied by x ተባለ ማለት x ማን ነው ሪፈር የሚያደርገው ከዚህ በፊት ክሬት ያደረጋችሁት variable with the value of 0.6 ማለት ነው again ምን ይሆናል again ይሄም x ሪፈር የሚደረገው ማለት ነው 0.6 ነው ስራው ከተሰራ በኋላ ያ ማለት 1 ማይነስ ፓረንቴሲስ ስለሚቀርብ 1 ማይነስ 0.6 0.4 ይሆናል then ምን ሆነ the 3.9 multiplied by 0.6 0.6 multiplied by 0.4 the value will be 0.9 so the new value 0.93 is assigned for x ለቅድም x ይዞት የነበረው 0.6 ወደ ማን ይቀየራል ወደ 0.93 then ይሄ ማለት right side is an expression the right hand side ያለው ከx right side ያለው expression ነው then once the expression is evaluated the result is assigned for the variable x ሁሉ ጊዜ አሳይመንት ኦፕሬተር ከሰጣችሁ በራይት ሃንድ ሳይድ ያለው ከአሳይመንት ኦፕሬተሩ በራይት ሃንድ ሳይድ ያለው ሁሉ ቅድሚያ ነው የሚሰጠው ይሄን ለማሳየት ሌላም ኤግዛምፕል ሰጣችኋል ያ ማለት look the variable is the memory location used to store value then what the value stored in a variable can be updated by any place the older variable which means the previous value of x was like 0.6 but with the new value ወደ ስንት አፕዴት ተደረገ ወደ 0.9 ይሄን ለምን ፕሮግራማችን ላይ ጽፈን አናየው እሺ ይሄን ኮፒ ላድርገው ዘን የቅድሙ ፕሮግራም ላይ እንጨምረው so here is value then initially the value of x was ከላይ x አሳይን አድርጋለሁ ኦኬ እሺ እቺን x መቀየር ይችላል ግን እንደገና x ስንት ነበር የሚለው 0. ምን ማለት ነው 0 ከላይ የሰጠሁት ቅድም 5 የነበረው አሁን ወደ ስንት ቀየርኩት ወደ 0.6 ወደ 0.6 ከተቀየረ በኋላ ነው ይሄ ኤክስፕሬሽን የተሰጠው then የቅድሙን 5 ሳይሆን ኒርሊ ኒረስት አፕዴት የተደረገውን ማን ነው ሪፈር የሚያደርገው 0.6
ጨምረውና እዚህ ጋርም ጨመርኩት እዚህ ላይ አምጪ so what will be the final result run module okay look the previous value of x was 5 then it's updated to 0.6 then final result ሆኖ 0.93 after the expression ማለት ነው almost ቀጥታ ነው ሐሳቡ ያለው the right hand side expression okay evaluate ይደረጋል እና የሚላችሁ ተመሳሳይ ነው in mathematics when numeric expression የሚባሉት ውስጥ because of the lack of mathematical symbols on a computer keyboard we can use like computer asterisk in the mathematical operator ነው የምንጠቀመው to express the classical mathematical operation like for example asterisk as multiplication then he backslash in the middle backslash in the division look exponential ሁለት asterisk ብናደርገው ኦፕሬተሮቹ እዚህ ጋር ነው if you write ፕላስን ከጨመራችሁ አዲሽን በርግጥ ፕላስ ሁለተኛም ስራ አላት እሱን ነግራችኋለሁ ሰብትራክሽን ኦልሞስት ዳይሬክት ሰብትራክሽን ነው ሜቢ እንደ ሳይን ማግኔቲክ ኮድ ደግሞ ኔጌቲቭ ያሳያል then multiplication አለ it is division then power አለ the power of then remainder okay let's see them each of them individually maybe ሼሉ ላይ መጠቀም ይችላል ኦኬ በቀላሉ እንደሳይን ሼሉ ላይ ይሰራል ሼሉ ላይ ኦኬ ምን ልበለው 2 plus 3 then 5 2 maybe 2 multiplied by 3 then yeah multiplication ነው 2 ሁለት አስትሪክስ ማለት the power of ነው 8 then አንድ ሌላ ማስተዋወቃችሁ እንላለን 4 divide by 2 ከሆነ 2.0 look handout ላይ የሌለ ይሄኛው የዴሲማል ዲቪዥን ነው ለምሳሌ ነጥብ አልፈልግ 4 divide by 2 divide አርጌ 2 ብለው ስንት ነው ተጣጣላችሁ 2 ብቻ ያ ማለት ኢንቲጀር ነው ማለት ባክ 2 ባክስላሽ ኢንቲጀር ነው የሚሆነው ሪሜይንደር አለ 5 ሞጁሎ ይባላል ብዙ ጊዜ 5 divide by ይሄ ማለት 5 divide by 2 ሪሜይንደር ነው የሚነግረኝ 1 ሪሜይንደር ኦልሞስት ሲምፕል የሆነ ነው then የኒውመሪክ ኤክስፕሬሽን የሚባሉት እዚህ ጋር ይሰጣችኋል አሁን ያሳያችሁ ነው የፈለጋችሁት ማለት ይችላልችሁ ያካፈላችሁ አሳይን ማድረግ then ሞጁሎ እየሰራችሁ the power of ይሄንን አሁን እዚህ ጋር የተሰጠው በቀላሉ ነው በኤግዛምፕል ያሳያችሁ it works fine ምንም አይነት ክልክል የለውም ኤክስፕሬሽን መጨመር ይችላልችሁ then በዚህ ጊዜ ግን ሲሆን ምን አለው order of evaluation አለው like in the mathematics ሁሉ የቦድማስ እንደሚባለው በሚሰጡት የማቴማቲካል ኤክስፕሬሽን መሰረትም order of precedence አለው which means when we okay እዚህ ጋር ነው ያለው when we string operator together Python must know which one do first ያ ማለት ይሄን ስቴትመንት ቢሰጠው string ማለት ረጅም ለማለት ነው እዚህ ጋር ወርዶች ናቸው ማለት አይደለም then የትኛውን ቅድሚያ ለስራ የሚለው ማወቅ አለበት this is called what operator precedence ይባላል then which operator is takes place over the other በዚህ መሰረት እንግዲህ ካሉት ውስጥ ቅድሚያ ሊሰራ የሚችለው ይሄ the power of ነው እንዴት የሚለውን እስቲ በፕሬሲደንሳቸው ነው operator precedence highest precedence rule to the lowest precedence የመጀመሪያው ከሁሉም ማን አለው high precedence parenthesis አለው በብሬስ ውስጥ ያለው then next ማን አለው power ከዛ በኋላ multiplication በርግጥ multiplication እና division እኩል precedence ያላቸው ከዛ በኋላ addition እና subtraction አለ addition እና subtraction እኩል የሆነ precedence ያላቸው multiplication እና division እኩል የሆነ precedence the power of when power ብቻ ሳይሆን unary operator የሚባሉት ያላ ኔጌቲቭ አብሶሉት ቫልዩ ካለ ሃይ ፕሬሲደንስ ወይም ከፓወር ጋር እኩል የሆነ ምናላቸው ፕሬሲደንስ አላቸው ኢቫሉዌሽናቸው ሌፍት ራይት ነው ሌፍት ራይት ማለት ፕላስ እና ማይነስ ከመጡ እኩል ፕሬሲደንስ ስላላቸው ከሌፍት ጀምሮ ወደ ራይት ነው የሚሰራው ለምን እኩል ፕሬሲደንስ ስላላቸው ይሄ ሃይስት parenthesis always with high priority then exponential rise of power የሚለው እንዳልኳችሁ ጋር ምና ይጨምራል ኔጌቲቭ ወይም ዩነሪ ኦፕሬተር የሚባሉት ይጨምራል መልቲፕሊኬሽን ዲቪዥን ሪሜይንደር ቀጣይ ያሉ ፕሬሲደንስ ያላቸው ከታችኞቹ ለስ ፕሬሲደንስ ያላቸው መልቲፕሊኬሽን እና ዲቪዥን ናቸው እስኪ ኤግዛምፕል ነው እዚህ ጋር what about if you receive this statement ይሄ ስቴትመንት ቢሰራስ ቅድሚያ ማን ይሰራል ፓረንቴሲስ ይሰራል እዚህ ጋር ሰርቶ ታያችኋል ከዛ ቀጥሎ ፓረንቴሲስ ከተሰራ በኋላ ሃይ ፕሬሲደንስ ያለው
ሁለቱ ናቸው ሃይ ፕሬሲደንስ መልቲፕሊኬሽን እና መልቲፕሊኬሽን እና ዲቪዥን። ግን ዲቪዥን እና መልቲፕሊኬሽን እኩል ፕሬሲደንስ ስላላቸው ከሌፍት ወደ ራይት ስለሚሰራ ማን ይሰራል? ዲቪዥን ይሰራል። ከዲቪዥን በኋላ ማን ይሰራል? መልቲፕሊኬሽን ከሰራ በኋላ ነው ወደ ማን የሚመጣው? ወደ አዲሽን ይመጣል። ይሄ ኦልሞስት ያጋለ ድምፅ አልሰማውም ብዬ ነው። የእጅ ምልክት ሲኖር ይሰማኛል። ካለ አቴን ታይም እጃችሁን ያወጣችሁ ትችላላችሁ። ልቀጥል። the next example also gives you በዚህ መሰረት ሃይ ፕሬሲደንስ ያለው ፓወር ነው። ፓወርን ከሰራ በኋላ ዲቪዥን ከሰራ በኋላ መልቲፕሊኬሽን ተመለሰ። ይሄ እንግዲህ የሆነው በፕሬሲደንስ ነው። አንድ ኤግዛምፕል ጨምሬላችኋለሁ እዛ ላይ የሌለ ይሄ ቢሰጣችሁስ ልክ ፓወር ኦፍ ሚለው መጨረሻ ቢሆን ከዛም ቀጥሎ ማን ቢኖር ዲቪዥን ሰብትራክሽን አዲሽን ቢኖር እንዴት እንደሚሰራ ይሄን ስቴፕ ተቀምጧል ማየት ትችላላችሁ። ያ ማለት ኦፕሬተር ፕሬሲደንስ የሚለው ሐሳብ በቀላሉ when writing a code use what በተቻለ መጠን ሃይ ፕራዮሪቲ ነው ያሰባችሁት ካለ